አሁን የማይህ ሰው በህልም ከኔ ጋር የተነካካ ነገር አለ። የአባትህ ስም ሆርዳፋ እጅህን ማየት ፈልጋለሁ። ምንህ ነው? የአባትህ ስም ነው? ከየት ነው የመጣኸው? ከዱካም። በዙሪያ ማር አየሁ። ህይወትህ እንደ ማር እንዲጣፍጥ ትፈልጋለህ? ይፈልጋለሁ። እግዚአብሔር ህይወትህን ሲያጣፍጠው አይቻለሁ። አሜን። ለምን እንደዛ እንዳልኩ ልንገርህ። ስምህ ላይ ችግር አለ። ስምህ ማን ነው? መራራ ነኝ። ጸሎት ትፈልጋለህ? Do you need a prayer? ተነሳ። ከየት ነው የመጣኸው? ከቡራዩ። ቤተሰቦች የት ናቸው? አሁን ያሉት ቡራዩ ናቸው። ለምን ከዛ እዚህ ድረስ እንደመጣሁ ልንገርህ። አብሮኝ የሚያገለግለውን የእግዚአብሔር መልአክ እዚህ ስላየሁት። ታምራት የሚባል ሰው ታውቃለህ? ራሴ ነኝ። ታምራት ነው። በጣም የምታጨሰው? አዎ። ጠዋት ከቁርስ በፊት ነው ማጨስ የምትጀምረው? አዎ። ኢቨን ዛሬ እንኳን አየሁ። አጭሼ ነው የመጣሁት 10 ሰዓት ላይ። ምን እንደሚገርም ልንገርህ። ስራ ዝግትግት ብሏል። Every finances and jobs. ቤት ውስጥ ያለቃ መሸጥ ስትጀምር አየሁ። ባለቤት መልካም ሴት ነች። ብዙ ልትረዳ ሞክራለች። Because she helped. ከዚህ ሰዓት ጀምሮ ያንተን ህይወት ነፃ አወጣለሁ። አሜን። I deliver your life. ሲቲ ስምሽ ማን ነው? ሲቲ ስላንቺ አውርተሽኝ ነግረሽኝ እንደዚህ ነው ብለሽኝ ታውቂያለሽ? አላልኩም። ስላንቺ ኢንፎርሜሽን ጠየቀሽ ሰው አለ? ማንም የለም። የለም። እችን ሴት እያየው ሲቲ የሚል ድምጽ መንፈስ ቅዱስ ያ ማለት ሁለታችሁ የሚያገናኝ ነገር አላችሁ። አንድ ጥያቄ ልጠይቃችሁ። ሰኢድ የሚባል ሰው ታውቃላችሁ? لكن انت تعرف اسمه سعيد اسمه سعيد تعرف زول عند محمد سعيد عنده القرو መሐመድ ሰኢድ ማን ነው? ብሩ የኔ ብር ያለው እሱ ላይ ነው። መሐመድ ሰኢድ ጋር ነው ያለው። ሰኢድ ምንሽ ነው? አባትሽ ነው ሰኢድ። በህልምሽ ልጅ አክፈሽ ሲነጥቁሽ ወይም ልጅሽን ለመንጠቅ ሲታገሉሽ አይተሽ ታውቂያለሽ? አዎ እውነት ነው። ምንድን ነው ያየሽው? ልጄን ነው ሲነጥቁኝ ያየሁኝ። አንድ ልጅ ናት ያለችኝ፣ እሷን ሲወስዱብኝ ነው ያየሁኝ። በህልምሽ እሱን አየሽ? በህልምሽ እሱን አየሽ? መኪና አላችሁ? አዎ። ተነጠቃችሁ? የለም። አዎ የለም። ቡም ልከኛ ቤቱም ነበረ፣ ቤቱንም ተነጥቀናል። በህልምሽ ስትነጠቂ ህልምሽ ነው ጠላትሽ ቢሻለሁ። ስትነጠቂ ካየሽ በኋላ ቡም ነገሮችሽ በሙሉ ተበለሻሹ። ነው ወደዚህ 1 2 3 4 5 6 ሰው ያለበት ቤተሰብ አየሁ። አሁን ያለሽበት ቤተሰብ ሳይሆን ያንቺ ቤተሰብ የእናት የአባት ቤተሰብ 6 ሰው ያለው። ኦኬ። እህቶችና ወንድሞቼ ናቸው። ስንት ናቸው? 6። ጨለማን ከህይወትሽ ላይ ለዘላለም አባራለሁ። አሜን። ጨለማ ሂድ። እናንተንና ዘመናችሁን፣ ጤንነታችሁን፣ ቢዝነሶቻችሁን የሚከፈትላችሁን በር እንዲሁም ቤተሰቦቻችሁን አስረው የያዙ በእናንተ ውስጥ ያሉ መናፍስቶች አሁን በኢየሱስ ስም ኃይል ለቃችሁ እንድትሄዱ አዛለሁ። አሁን ለቀው እንዲሄዱ አዛለሁ። ሂድ። አንድ ወንድ ነው የማየው። ታቱ ደሙ ተወስዶ ተደግሞበት ነው የማየው። አሁን ነገ አላልኩም፣ ነገ ወዲያ አላልኩም። አሁን በጌታ በኢየሱስ ስም ኃይል አዛለሁ። ለቃው ሂድ። ለአንዴና ለመጨረሻ ጊዜ አዛለሁ። ለቃት ሂድ። ቻው። ሂድ። ሁለተኛ ወደ ህይወቷ ተመለሰ እንዳትመጣ። ቻው። ለቀቋታው። ቻው። ተመለሰ እንዳትመጣ። ቻው። የመጨረሻ